ቢ ሆኖ ወራጅ ነው። 100 ቁጥር ይባላል ይሄ በተለምዶ ጎመኔ ከለሩ። እነዚህ ደግሞ ወርቀ ዘቦች ናቸው። ከወርቀ ዘቦ ጋር ተቀላቅለው የተሰራ ጂያጓጉል ብዙ ጊዜ አሁን ተፈላጊ ነው። ሙቀት ሰዓት በተለይ እንደፈለጋችሁ ትለብሳላችሁ። ፕሮግራም አመት በዓል ሲኖር አያሳቅቅም። ዚፑ አለመኖሩ ምቾት አለው። አይ ቡኒ ከለር ነው፣ በርገንዲ ከለር ማለት ነው። ትንሽ የወርቀ ዘብ አለው እዚህ ላይ ታያችሁ ይችላል እንጂ በስሱ ነው ያለው ወርቀ ዘቦ። ይሄ ነገር ደግሞ ነጭ ሳብ አለው። ቆንጆ ነው የተሰራ ነው። ሁለት አገባ። ሰላም ጤና ይስጥልኝ፣ እንደምናችሁ የቢሊና አበሻ ቤተሰቦች። ዛሬ የተዘጋጀንባቸው የተዘጋጁና እንትኖችን አሳያችኋለሁ። አብራችሁን ቆዩ። ከለበሱት ልብስ ጀምራለሁ። እንደምታዩት ይሄ ልብስ ሪጋ ይባላል፣ ዝርዝር ይባላል። ዝርዝር ነው፣ እንደዚህ የተሰራ ነው። ቀይ አይባልም፣ ወደ ፒንክ እና ቀይ መሃል ያለ ነው። እንደዚህ አይነት ከለር ለምትፈልጉ ይሄ እጅ ጥልፍ ነው፣ ግማሽ ወራጅ ይባላል። የተሰራ የእጅ ጥልፍ ነው። የወሰድነው ቀጭኗን ጥልፍ ነው። ለምን ዙሪያ ሲሆን ሰፋፊ ጥለት ሲሆን ከላይ ያለው ጥልፍ ቀለል ቢል የበለጠ ቀሚሱን ያሳምረዋል ብለን እኛ የወሰድነ በሬሽንጧን ነው። መዝጊያዋ ላይ ያለችውን ከታች ይችን ነው እዚህ ጋር የወሰድነ። እንደዚህ ተሰርቷል። እጁ ደግሞ አጓጉል ነው። ለሙቀት ለፈልጋችሁት ይሆናል። ሙቀት ሰዓት በተለይ ምቾት አለው አጓጉል ልብስ። እንደዚህ ነው። ነጠላው ትልቅ ነው። እንደምታዩት በደንብ ትላበሱታላችሁ። ትልቅ ነጠላ ነው። ቆንጆ ልብስ ነው። ይሄ ፍሪ ሳይዝ ነው። ሁሌ እንደምንነግራችሁ ማስፋት ማጥበብ ይቻላል። ቆንጆ ነው የተሰራ ነው። ጫማ እንዳይስብ ይለብሳል። ይሄ በሻማ ወይ በመነን ይለብስላችኋል። መነን አለው። ከዛ ገበር አለው። እንደምታዩት ቆንጆ ነው የተሰራ ልብስ ነው። ይሄ ልብስ እንደዚህ አይነት ከለር ለምትፈልጉ ደንበኞቻችን ይሄ ልብስ አልቆለት 13 ሺህ ብር ነው። 4 አርብ ነው። 4 አርብ ሆኖ ሰፊ ነው። እንደምታዩት ፏ ያለ ነው። ቆንጆ ልብስ ነው። ቀጣይ ደግሞ ወደዚህ ወደ አሻንጉሊቷ ወደ ለበሰችው አሳያችኋለሁ። ይሄ እንደምታዩት አይን ቅድ ይባላል። አይን ቅድ ነው። እንደዚህ አይን ቅድ ነው የተሰራው። እንደዚህ ነው ሲለበስ። አይን ቅድ ነው። ወገቡ ላይ እንትን አለው ቀበቶ። ከኋላ በኩል ጥቅጥቅ ላስቲክ ነው። እጅዬ ሙሉ ነው። እንደዚህ ነው የተሰራ። 3 ደረጃ ነው። ከፈለጋችሁ ይሄን አንዷን ደረጃ መቀነስ ይቻላል። አልዛ ደግሞ እንደዚህ እንዳለ ሆኖ ይሰራላችኋል። መነኑ ሁሌ እንደምንነግራችሁ 2 አይና መነን ነው። ልብስ አልቆለት እንደዚህ ጽድት ብሎ ተሰርቶ 12 ሺህ ብር ነው። ትልቅ ነጠላ አለው። ነጠላው በጣም ነው የሚያምር። እንደዚህ ነው ተሰርቷል። ይሄ የደንበኛ ልብስ ነው። ነጠላው እንደዚህ ጣል ሲደረግ ደግሞ የሚያምር ውበት ያለው ልብስ ነው። ቆንጆ ነው። እንደዚህ አይነት በርገንዲ ከለር ለምትፈልጉ ደንበኞቻችን ይሆናል። በጣም ነው የሚያምር። ሻይን ያደርጋል ራሱ እዚህ ጋር ያሉት ከለሮች። ቆንጆ ልብስ ነው። ወደ ቀጣዩ ልብስ እንሄዳለን። ቀጣዩ ደግሞ እዚህ ጋር ዲስፕሌይ ላይ የተሰቀለችው ይሄ በባለፈው ቪዲዮ በብትን አሳይቻችሁ ነበር። 3 ደረጃ ነው። ፈርጥ ነገር ነው። እንደምታዩት ፈርጥ ነው። እነዚህ ነገሮች በሽመና የመጡ ፈርጦች ናቸው። ጽድት ያለ ነው። 3 ደረጃ ነው። ይሄ ቀበቶ ነው። ተነሽ ቀበቶ ነው። ደንበኛችን ስትፈልግ ታስረዋለች፣ ስትፈልግ ታነሳዋለች። ተነሽ ነው። ይሄ ፍሪ ሳይዝ ነው። ወገቡ እንደምታዩት ይሄ ቪ ሆኖ ወራጅ ይባላል። ግማሽ ወራጅ እስከዚህ ድረስ ነው። ቆንጆ ሆኖ ተሰርቶላታል። ይሄ ልብስ አልቆለት እንደዚህ ሆኖ ተሰርቶ 10 ሺህ ብር ነው። ሌሎች የተሰሩትን እናሳያቸዋለን። አብራችሁን ቆዩ። በቀጣይ ይችን ልብስ አሳያችኋለሁ። እንደምታዩት ቪ ነው። አንገቱ ቪ ሆኖ የተሰራ ነው። ቆንጆ ነው የተሰራ ነው። ይሄ ሸፒ ስራ ነው። ከኋላ ጥቅጥቅ ላስቲክ ነው። ይሄ ሽንሽን ብሎ የተሰራ ነው። ይሄም የደንበኛ ልብስ ነው። እጅዬ አጓጉል ነው። እጅዬ አጓጉል ብዙ ጊዜ አሁን ተፈላጊ ነው። ሙቀት ሰዓት በተለይ እንደፈለጋችሁ ትለብሳላችሁ። ፕሮግራም አመት በዓል ሲኖር አያሳቅቅም። ዚፑ አለመኖሩ ምቾት አለው። እዚህ ጋር እጅዬ ተሰኪ ነው። ሽንሽን ብሎ የተሰራ ነው። እንደምታዩት ቆንጆ ሆኖ የተሰፋ ስፌት ነው። እዚህ ጋር ወገቡ ያለው ራሱ ሽንሽናቱ በጣም ነው የሚያምር። ስፌቱ ጽድት ብሎ የተሰራላት ነው። ይሄ 5 አርብ ነው። የደንበኛ ልብስ ነው። ፏ ብሎ የተሰራ ነው። ይሄ ጫማ እንዳይስብ ሁሌ እንደምንላችሁ ይለብሳል። እዛ መነን አለው ከታች። እዛ ገበር አለ። እንደምታዩት ቆንጆ ሆኖ ተሰርቷል። ይሄ ልብስ አልቆለት እንደዚህ ሆኖ አልቆለት 13 ሺህ ብር ነው። 5 አርብ ነው። 5 አርብ ለምትፈልጉ ደንበኞቻችን ፏ ያለ ልብስ ነው። ወደ ቀጣዩ ልብስ እንሄዳለን። ቀጣዩ ልብስ ደግሞ ወራጅ ነው።
አንገተ ቢ ሆኖ ወራጅ ነው። 100 ቁጥር ይባላል ይሄ በተለምዶ ጎመኔ ከለሩ። እነዚህ ደግሞ ወርቀ ዘቦች ናቸው። ከወርቀ ዘቦ ጋር ተቀላቅሎ ነው የተሰራ። እጅዬ ሙሉ ነው። ለምታዩት እጅዬ ሙሉ ነው። ከታች መስቀል ነው። ይሄም በፈለጋችሁ ዲዛይን መሰራት ይችላል። ከኋላ በኩል ደረጃ ነው። እንደዚህ ደረጃ ነው። ደረጃ ልብስ ነው። ይሄ ልብስ ማቴሪያሉ ቻይና ይባላል። ቻይና ይባል እንጂ እንትን ነው፣ ለስላሳ ነው። እንደ መነን ለስለስ ያለ ነው፣ ግን ከመነን ጠንከር ይላል። እንትኑ ተሎ ቅድድ አይልም። በተለይ ይሄ ለልጆች አሪፍ ነው። ልጆች ብዙ ጊዜ መነን ልብሶች አይችልም ይላሉ ደንበኞቻችን። አሁን ይሄ ለልጆች ምንም አይቀደድም፣ ጠንካራ ነው፣ ግን ለስላሳ ነው። ማቴሪያሉ ቢጠነክርም ይሄ ቤጅ ከለር ነው። ይሄም በፈልጋችሁ ከለር መሰራት ይችላል። ከንክር ልብስ ይሄ ይመረጣል። ንክር ልብስ ብዙ ጊዜ 2-3 ጊዜ ሲታጠብ ፌድ እያደረገ እየለቀቀ ነው የሚሄድ። አሁን እኛ ለደንበኞች በማይለቅ ማቴሪያል ብለን ያሸመንላችሁ ቆንጆ ሆኖ ነው የተሸመነ። የልብስ አልቆለት እንደዚህ ነው አልቆለት 17 ሺህ ብር ነው። ይሄም የደንበኛ ልብስ ነው። ትልቅ ነጠላ አለው። ቆንጆ ነው። ቀጣይ ልብስ እዩት። ይሄ ልብስ ደግሞ እንደምታዩት 4 ማዕዘን ነው። 4 ማዕዘን ሆኖ የተሰራ ነው። እነዚህ ነገሮች ንቅስ ይመስላሉ። ከሽመናው ጋር የመጣ ነው። ከታች የመጣ ዲዛይን ነው። ይሄም ሸፒ ስራ ነው። እጅዬ አጓጉል ነው እንደምታዩት። እጅ ላይ ያደረግንላት ቀለል ያለውን ነው። ለምን እዚህኛው ጥልፉ ሰፊ ሲሆን እዚህኛውም ሰፊ ሲሆን የበለጠ ልብሱን ውበት ይደብቀዋል። ለዛ ነው እዚህኛው ሰፋ አድርገን እዚህ ቀጠን ያደረግነው። ይሄ ሽንሽን ሆኖ የተሰራ ነው። ሸፒ ስራ ነው። ይሄም 5 አርብ ነው። የደንበኛ ልብስ ነው። ፏ ብሎ የተሰራ ልብስ ነው። ይሄ ልብስም ቆንጆ ሆኖ ተሰርቶላታል። መነኑ 2 አይና መነን ነው። ይሄ እጅዬ ተሰኪ ነው። ሽንሽን ብሎ የተሰራ ነው። እዚህ ጋር ሽንሽን ብሏል። አሁን ይሄ ስለብሰው እንደዚህ ይላል። ቆንጆ ነው። የሚያምር እይታ ይኖረዋል። ከትከሻዋ ላይ ቆንጆ ነው የተሰራላት። ይሄ ልብስ እንደዚህ ብሎ አልቆለት 13 ሺህ ብር ነው። 5 አርብ ነው። እዚህ ከለር ለምትፈልጉ ደንበኞቻችን ይሆናል። ፏ ብሎ የተሰራ ነው። በጣም ሰፊ ነው። ቆንጆ ነው። አልቆለት 13 ሺህ ብር። ቀጣይ ልብስ ያት ልብስ እንደምታዩት 4 ማዕዘን ሆና የተሰራች እቺ የደንበኛ ልብስ ናት። ቆንጆ የሆነ ጥለት አገባብ ነው ያለው። እጅየው ሙሉ ነው። እንደምታዩት እጅየው ሙሉ ነው የተሰራ። ይሄም ፏ ብሎ የተሰራ ነው። እንደፈለገች ማስፋት ማጠብ ትችላለች። 4 አርብ ነው። 4 አርብ ነው። ፏ ብሎ የተሰራው። እንደዚህ አይነት ቀጭን ጥለት ለምትፈልጉ ደንበኞቻችን ይሆናል። ልብስ አልቆላት 9 ሺህ ብር ናት። እንደዚህ ነው ተሰርቶላታል። የሚያምር ነው። ሌላም የተሰራለ እነዚህ በግሩፕ ነው የተሰራ። ቆንጆ ነው። እንደዚህ በ9 ሺህ ብር ቀለል ባለ ወጭ ደግሞ መዘነጥ ትችላላችሁ። ቆንጆ ልብስ ነው። ቀጣይ ልብስ ያት እቺም የዛው አይነት ናት። አሁን የተሰራች ለልጅ ነው። ለ9 ዓመት ልጅ ነው የተሰራ። ይሄም የደንበኛ ልብስ ነው። ለልጅ ሲሆን እንደዚህ ስለተሰራ ላሳያችሁ ብዬ ነው። ትንሽ ለየት ይላል እጅ አሰራሩ። ልጆች ዚፕ ላይ ስለሚቸገሩ እንደዚህ ነው የሰራንላቸው። እጅ የሙሉ ነው። ፍሪ ሳይዝ ለሁሉም ይሆናል። ይሄ ሲወፍሩም እጃቸው ለወፍራም ለቀጭን ህፃናትም ይሆናል። ይሄ አጨናንቅም ለህፃናት ምቾት ያለው ነው። ቆንጆ ነው። አንዳንድ ጊዜ እንደዚህ ለልጆች ቢሰራ አሪፍ ነው። እጅ የሙሉ ስትፈልጉ እንደዚህ በጥቅጥቅ ላስቲክ ቢሆን የበለጠ ልጆች ምቾት ይኖረዋል። እዚህ ጋር ጥልፍ ሲኖረው ዚፑ ጋር ምቾት አይኖረውም። እንደዚህ ነው ተሰርቶ 9 ሺህ ብር ነው። ይሄም 4 አርብ ነው። ቆንጆ ነው። ቀጣዩ ልብስ እዩት። ይሄ ልብስ እንደምታዩት ተላላፊ ነው የተሰራው። ግማሽ ተላላፊ ነው የተሰራው። እጅ አጓጉል ነው። ይሄም የደንበኛ ልብስ ነው። ቆንጆ ነው ተሰርቷል። ታች ጥለቱ ደስ የሚል ጥለት ነው። ላይን የማይከብድ ቆንጆ ነው የተሰራው። 4 አርብ ነው። ይሄ ጫማ እንዳይስብ ሁሌም እንደምንነግራችሁ ይለብሳል። እንደዚህ ለብሶላታል በሻማ። ከፈለጋችሁ እናንተ በመነን መልበስ ይቻላል። መነን አለው፣ እዛ ገበር አለው። ይሄ ላስቲኩ ፍሪ ሳይዝ ነው። ሁሌ እንደምንነግራችሁ ፍሪ ሳይዝ ነው። ማስፋት ማጥበብ ይቻላል። በውስጥ አለው ማስፊያ ማጥበቢያ። ቆንጆ ነው። የልብስ አልቆለት እንደዚህ ነው አልቆለት 16 ሺህ ብር ነው። ቆንጆ ልብስ ነው። ቀጣይ ልብስ እዩት። ይሄ ልብስ እንደምታዩት ቀይ ቡኒ ከለር ነው። በርገንዲ ከለር ማለት ነው። ትንሽ የወርቀ ዘብ አለው። ብዙ ላይ ታያችሁ ይችላል እንጂ በስሱ ነው ያለው ወርቀ ዘቦ። ይሄ ነገር ደግሞ ነጭ ሳብ አለው። ቆንጆ ነው የተሰራ ነው። ጥለት አገባቡ በጣም የሚያምር ነው። ከዚህ ጋር ተቀላቅሎ ሲታይ በጣም ብራይትነስ ነገር አለው። ጽድት ብሎ የተሰራ ሽመና ነው።
ከፈለጋችሁ ይችን አንዷን ደረጃ እንደዚህ መቀነስ ይቻላል። እንደዚህ ቀንሰን መጠለፍ ይቻላል። አለዛ ደግሞ እንዳለ ሳይቆረጥ መሰራት የሚችል ልብስ ነው። ነጠላው ይሄን ይመስላል። ቆንጆ ነጠላ አለው። ከለር ለምትፈልጉ ደንበኞቻችን ይሆናል። ይሄ ልብስ አልቆለት 12 ሺህ ብር ነው። መነኑ ሁሌ እንደምንነግራችሁ 2 አይና መነን ነው። ቆንጆ ነጠላ አለው። እንደዚህ ትከሻ ላይ ጣል ሲደረግ የሚያምር ነጠላ ነው። ቆንጆ ነው። ዛሬ እየቀላቀልን ነው የምናሳያችሁ። ቀጭንም፣ ሰፊም፣ መካከለኛ። ይሄ ቀጭን ነው እንደምታዩት ቆንጆ ናት። 5 አርብ ናት። 5 አርብ ለምትፈልጉ ደንበኞቻችን ይሆናል። 5 አርብ ነው። መነኑ ጽድት ያለ መነን ነው። 2 አይና ነው። ምትት ያለ መነን ነው። ቆንጆ ነው። እንደዚህ አይነት ቀጭን ለምትፈልጉ አሁን ይሄ በወራድ ቢሰራ የሚያምር ከለር ያለው ልብስ ነው። ነጠላው እቺን ትመስላለች። የነጠላው ሳይዝ እና ቀሚሱ ሳይዝ ተመሳሳይ ነው። እንደዚህ ነው ነጠላው። ትልቅ ነጠላ ነው ያለው። ቆንጆ ነው። ነጠላውን ትልቅነት አንዳንዱን አሳያችኋለሁ አልፎ አልፎ። ነጠላው ይሄን ይመስላል። በጣም ትልቅ ነው። አሁን ሲሰፋና ሲቋጭ በደንብ የምትለብሱት ነጠላ ነው። ይሄ ልብስ አልቆለት በ5 አርብ 11 ሺህ ብር ነው። ቆንጆ መነን ነው። መነኑ ራሱ ጽድት ያለ መነን ነው። ቆንጆ ነው። ቀጣይ ልብስ እዩት። ደግሞ እንደምታዩት ጎመኔ ከለር ናት። 100 ቁጥር ትባላለች። እነዚህ ነገሮች ደግሞ አልፎ አልፎ ያሉት ዲዛይኖች ለልብሱ ውበት እንዲኖር አድርጎታል። ቆንጆ ነው። እነዚህ መካከለኛ ጥለት ለምትፈልጉ ይሄም 5 አርብ ነው። ነጠላው ይሄን ይመስላል። የነጠላውና ቀሚሱ ሳይዝ ተመሳሳይ ነው። መነኑ 2 አይና መነን ነው። ይሄን በፈለጋችሁ ዲዛይን ተሰርቶ አልቆለት 10 ሺህ ብር ነው። ቀጣዩን ልብስ ላሳያችሁ። ደግሞ ቆንጆዬ ልብስ ናት። ይሄ 50 ቁጥር ይባላል። ክሬም ከለር የሚመስለው 3 ደረጃ ናት። ከፈለጋችሁ አንዷን ደረጃ መቀነስ ይቻላል። እዛ ደግሞ እንዳለ መሰራት የሚችል ልብስ ነው። ይሄ በሽመና የመጡ ነገሮች አሉ፣ ፈርጥ የሚመስሉ በቢጫ ወርቀ ዘብ የተሰሩ ናቸው። የሚያምር ውበት ያለው ልብስ ነው። መነኑ 2 አይና መነን ነው። ጽድት ያለ ነው። የልብስ አልቆለት ጽድት ብሎ ተሰርቶ 11 ሺህ ብር ነው። ቀጣይ ልብስ ላሳያችሁ። ልብስ እንደምታዩት እቺም 5 አርብ ናት። ጽድት ብላ የተሸመነች ሽመና ናት። ቀይ በርገንዲ ከለር ናት። የተለያዩ ከለሮች ተቀምጠዋል እዚህ ጋር። ይሄ የበለጠ ልብሱን ውበት እንዲኖር አድርጎታል። የነጠላው ሳይዝም እንደሱ እኩል ነው። ቆንጆ ነው ተሰርቷል። እቺም 5 አርብ ናት። መነኑ 2 አይና መነን ነው። ቆንጆ ነው። ምትትሉ የተሰራ መነን ነው። ልብስ አልቆላት 11 ሺህ ብር ናት። ይፈልጋችሁት ዲዛይን ተሰርቶ 11 ሺህ ብር። ቀጣይ ልብስ እዩት። የልብስ እንደምታዩት በጥቁር መደብ እና ቢጫ ተቀላቅሎ የተሰራ ነው። መነኑ 2 አይና መነን ነው። እቺ 4 አርብ ናት። ቆንጆ ናት። 5 አርብ ይሁን ካላችሁ ጊዜ ሰጣችሁ መሸመን ይችላል። ነጠላው ሳይዝ ይሄን ይመስላል። ተመሳሳይ ነው። ፈልጋችሁ ዲዛይን ተሰርቶ አልቆላት ልብስ 11 ሺህ ብር ናት። ደረጃ ልብስ ነው። እስከ ላይ ድረስ ይሆናል። ይሄ ነገር ዙሪያውን ሲዞር እነዚህ ደረጃዎች እስከ ላይ ይሆናል። በጣም የሚያምር ውበት ያለው ልብስ ነው የሚሆነው። ይሁን 4 አርብ ሲዞሩ እነዚህ እየገጠሙ 4 አርብ ሲዞሩ የሚያምር ውበት ያለው ልብስ ነው የሚሆነው። ቆንጆ ነው። እንደዚህ አይነት ዲዛይን ለምትፈልጉ ደንበኞቻችን ይሆናል። ይሄ ፈርጥ ነው የሚባለው። ልቅም ያለ ዲዛይን ነው። እጅ ይዛል። እንደዚህ ደረጃ ትሆን እንጂ እጅ የምትይዝ ልብስ ናት። ልብስ አልቆላት 16 ሺህ ብር ነው። አርቡ ራሱ በጣም ሰፊ ነው እንደምታዩት። ቆንጆ ነው። ትልቅ ነጠላ አለው። አሁን እንደዚህ ሲሰራ ከጉልበታችን በላይ ይሆናል።
የሚያምር ውበት ያለው ልብስ ነው። ቆንጆ ነው። የተሸመነ ሽመና ነው። ነጠላው ይሄን ይመስላል። እንደዚህ ይሄን ይመስላል። ነጠላው ትልቅ ነው። በጣም የሚያምር ትልቅ ነጠላ አለው። አሁን ይሄ ተሰፍቶ ተቋጭቶ በደንብ የሚለብሱት ልብስ ነው። ይሄ ልብስ አልቆለት 16 ብር ነው። ቀጣይ ልብስ ያት ደግሞ 3 ደረጃ ናት። እነዚህ አሁን 3 ደረጃዎች ሲገጣጠሙ የሚያምር ውበት ያለው ልብስ ነው የሚሆነው። እዚህ አይነት ዲዛይን ለምትፈልጉ እነሱ ሲበሉ እንጂ እነዚህ ነገሮች እንደ ፈርጥ ነው ተለቅመው የተሰሩ ልቅም ያለ ዲዛይን ነው። አሁን ይሄ በወራጅ ቢሰራ የሚያምር ዲዛይን ነው። ለወራጅ ተብሎ ነው የተዘጋጀ። የወራጇ ይች ናት፣ ቀጭኗ ናት። ፊት ለፊታችሁ ምትሆን አንዲት ናት። ሌላው 3 አሉ ከኋላችን ይዞራል። ቆንጆ ነው። ልብስ አልቆላት 12 ብር ናት። ልቅም ብሎ የተሰራ ነው። ነጠላ ሳይዝ ይሄን ይመስላል። አንዲት ናት ነጠላዋ ሳይዝ እንደዚህ ነው። ቀጣይ ልብስ ያት ደግሞ ቀይ ናት። አሁን ለገና መሆን ይችላል። በወራጅ ቢሰራ በፈልጋችሁ ዲዛይን መሰራት ይችላል። 2 አይና መነን ነው። መነኑ የነጠላው ሳይዝ እንደዚህ ነው። እንደ ቀሚሱ ሳይዝ ነው። እኩል ሳይዝ ነው ያላቸው። ይሄ ልብስ አልቆለት ተሰርቶ 11 ሺህ ብር ነው። ቀጣይን ልብስ እዩት። በጣም የሚያምር ልብስ ነው። ቆንጆ ነው። 5 አርብ ነው። ቆንጆ የሆነ ጥለት አገባብ ያለው ሻይን ያደርጋል። እነዚህ ነገሮች ደግሞ የበለጠ ልብሱን ውበት እንዲኖር አድርጎታል። ይሄ ልብስ 5 አርብ ነው። 5 አርብ ለምትፈልጉ ደንበኞቻችን ይሆናል። የልብስ አልቆለት በፈልጋችሁ ዲዛይን ተሰርቶ 13 ሺህ ብር ነው። የነጠላው ሳይዝ ራሱ እንደ ቀሚሱ እኩል ነው። ጥለቱ እኩል ሳይዝ ነጠላ ነው ያለው። እንደዚህ አልቆ ትከሻ ላይ ደግሞ ጣል ሲደረግ የሚያምር ውበት ያለው ልብስ ነው። ትልቅነቱን ላሳያችሁ። እንደዚህ ትልቅ ነው። ተሰፍቶ ተቋጭቶ በደንብ የሚለብሱት ነጠላ ነው። ቆንጆ ልብስ ነው። ቀጣይ ልብስ ላሳያችሁ። ሰፋ ያለ ልብስ ነው። ይሄ ደግሞ ልብስ እንደምታዩት ፒንክ ከለር ነው። ቆንጆ ነው። ልቅም ብሎ የተሰራ ዲዛይን ነው። እነዚህ ነገሮች ሻይን የሚያደርግ ነገር አለው። በደንብ ላይ ይታያችሁ ይችላል። ቀስ ያለ ሻይን የሚያደርግ ብዙ እንትን ያላለ ማለት ነው። የማይጮህ ሻይንነቱ ቆንጆ ነው። እንደዚህ አይነት ጥለት አጋባብ የምትፈልጉ የነጠላው ሳይዝ ይሄን ይመስላል። ይሄን ይመስላል። የልብስ አልቆለት 16 ሺህ ብር ነው። ፈልጋችሁ ዲዛይን ተሰርቶ 16 ሺህ ብር። መነኑ 2 አይና መነን ነው። ሁሌም እንደምንነግራችሁ ቆንጆ ልብስ ነው። ቀጣይ ልብስ ላሳያችሁ። ይህ መካከለኛ ጥለት ነው። እንደዚህ አይነት ጥለት አገባብ ለምትፈልጉ ቆንጆ ነው። ሻይን ያደርጋል። አረንጓዴ ወርቀ ዘብ አለው ከስሩ። የሚያምር ጥለት አገባብ ነው። መነኑ 2 አይና መነን ነው። 4 አርብ ነው። 4ቱ አርብ ሲዞር የሚያምር ከለር ያለው ልብስ ነው የሚሆነው። የልብስ አልቆለት 15 ሺህ ብር ነው። ቆንጆ ልብስ ነው። መነኑ ጽድት ያለ ነው። ነጠላው ይሄን ይመስላል። እንደዚህ መካከለኛ ጥለት ነጠላ የተሰራ ነው። ቆንጆ ልብስ ነው። ልብስ ላሳያችሁ። ቅድም ዲስፕሌይ ላይ ያሳየቻችሁ ነበር ተሰርታ አትሰራ። ይችን ትመስላለች ብትኖ ፈርጥ ዲዛይን ናት። ልቅም ብሎ የተሰራ ዲዛይን ነው። 5 አርብ ነው። 5ቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። መነኑ 2 አይና መነን ነው። ሁሌ እንደምንኖራችሁ ልብስ አልቆላት ተሰርታ ፈልጋችሁ ዲዛይን 13 ሺህ ብር ናት። ቀጣይ ልብስ እዩት። ልብስ እንደምታዩት 3 ደረጃ ነው።
ፈልጋችሁ አንዷን ደረጃ መቀነስ ይቻላል። አብዛ ደግሞ እንዳለ መሰራት የሚችል ልብስ ነው። መነኑ 2 አይና መነን ነው። ደስ የሚል ጥለት አገባብ አለው። ሻይን ያደርጋል። ልብስ በነገራችን ላይ ብዙ ጊዜ ተሰርቶ ያውቃል፣ ግን በጣም የሚወደድ ልብስ ነው። እቺ ለወራጇ የምትሆናት ለወራጅ ዲዛይን ነው። ቆንጆ ነው። ልብስ አልቆላት 16 ሺህ ብር ናት። ነጠላው ይሄን ይመስላል። በጣም ነው የሚያደምቀው። አሁን የተሰርቶ እንደዚህ ትከሻ ላይ ጣል ሲደረግ የሚያምር ውበት ያለው ልብስ ነው የሚሆነው። ቆንጆ ልብስ ናት። ቀጣይ ልብስ ያት እቺም የደረጃ ልብስ ናት። ከፈለጋችሁ አንዷን ደረጃ እንደዚህ መቁረጥ ይቻላል። እዛ ደግሞ እንዳለ መሰራት የሚችል ልብስ ነው። እነዚህ ነገሮች ፈርጥ ናቸው። በሽመና የመጡ ፈርጥ ናቸው። ልቅም ያለ ዲዛይን ነው። መነኑ 2 አይና መነን ነው። ቆንጆ ነው። ነጠላው ይሄን ይመስላል። ከፈለጋችሁ በፈርጥ አስጊጠን እና አሳምረና እንሰጣችኋለን። አሁን ይሄ ለደንበኛ ስለታዘዘ ትንሽ ፈርጥ ተጀምሮለታል። እነዚህን በፈርጥ ሲዋቡ የበለጠ የሚያምር ልብስ ነው የሚሆነው። ይሄ ልብስ አልቆለት 11 ሺህ ብር ነው። ቆንጆ መነን ነው። ቀጣይ ልብስ እዩት። ይሄም የደረጃ ልብስ ነው። የሚያምር ከለር ነው ያለው። ከለሩ ውሃ ሰማይ ከለር ነው። ቆንጆ ነው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። የተለያየ ዲዛይኖች አሉት ከላይም ከታችም እንደምታዩት ቆንጆ ነው። 3 ደረጃ ነው። መነኑ 2 አይና መነን ነው። ጽድት ብሎ ተሰርቶ ይሄ ልብስ አልቆለት 11 ሺህ ብር ነው። ቆንጆ ልብስ ነው። ቀጣይ ልብስ እዩት። ሻይን የሚያደርግ ከለር ነው። ቆንጆ ነው። እነዚህ ደግሞ መዝጊያው ሰንሰለት ሆኖ የተሰሩ እንደ ፈርጥ ሆኖ ልቅም ብሎ የተሰራ ዲዛይን አለው። እነዚህ ደግሞ መሀል ላይ የተቀመጡት ነገሮች ለልብሱ የበለጠ ውበት እንዲኖር አድርጎታል። አሁን ይሄ 4 አርብ ሲዞር የሚያምር ቆንጆ የሆነ ልብስ ነው የሚሆነው። መነኑ 2 አይና መነን ነው። ጽድት ብሎ የተሰራ ሽመና ነው። የልብስ አልቆለት 12 ሺህ ብር ነው። ለዛሬ ያቀረብንላችሁ ልብሶች እነዚህን ይመስላሉ። ይሄን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ ያበረታታችሁኝ ስለሆነ በጣም ነው የማመሰግነው። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።